ሰላም እንዴት ናችሁ? በዚህ ቪዲዮ ሞዴሬቲንግ ቫሪያብል ካላችሁ እንዴት ነው ልትሰሩ የምትችሉት የሚለውን ላሳያችሁ መጥቻለሁ። እንግዲህ ሞዴሬቲንግ ቫሪያብል በሁለት ኢንዲፔንደንት እና በዲፔንደንት ቫሪያብል መካከል ያለውን ሪሌሽንሽፕ የሚያጠነክር ወይንም ደግሞ አቅጣጫውን ሊያስቀየር የሚችል ቫሪያብል ሞዴሬቲንግ ቫሪያብል ይባላል። ያንን ዲፔንደንት እና ኢንዲፔንደንት ቫሪያብል እርስ በርስ ያላቸው መስተጋብር ሊያጠነክር የሚችል ቫሪያብል ሞዴሬቲንግ ቫሪያብል ይባላል። ሞዴሬቲንግ ቫሪያብል ሲሰራ እንግዲህ እንደ ሚዲዬቲንግ ቫሪያብል አይደለም። ከላይ ኢሜጁ ላይ እንደምታዩት የሞዴሬቲንግ ቫሪያብል ኮንሴፕቹዋል ፍሬምወርክ ላይ ኢቭን አቀማመጡ ይለያል። ሞዴሬቲንግ ቫሪያብላችሁን ስታስቀምጡ የምታስቀምጡበት መንገድ እንደ ሚዲዬቲንግ ቫሪያብል ከኢንዲፔንደንት ቫሪያብሎቹ ተነስተው ወደ ሞዴሬቲንግ ቫሪያብሉ የሚሄድ ቀስት አይኖራቸውም። የምታደርጉት ምንድነው? ከኢንዲፔንደንት ቫሪያብሉ ወደ ዲፔንደንት ቫሪያብሉ ያመለከታችኋቸው ቀስቶች ላይ ነው የሞዴሬቲንግ ቫሪያብሉን ቀስት አምጥታችሁ የምታስቀምጡት እንጂ እንደ ሚዲዬቲንግ ቫሪያብል ከኢንዲፔንደንት ቫሪያብል ተነስቶ ወደ ሞዴሬቲንግ ቫሪያብል ከዛ ከሞዴሬቲንግ ቫሪያብል ተነስቶ ወደ ዲፔንደንት ቫሪያብል የሚሄድ ቀስት ሊኖር አይገባም ማለት ነው። ይህን ካልኳችሁ ስቴፑ ምንድነው? ሞዴሬቲንግ ኢፌክት ቼክ የምታደርጉበት መንገድ ከሌሎቹ ትንሽ ለየት ይላል። የመጀመሪያው ሜይን ኢፌክት የሚለውን ትሰራላችሁ። ሜይን ኢፌክት የሚለውን ለመስራት በቀጥታ ኢንዲፔንደንት ቫሪያብላችሁን እና ዲፔንደንት ቫሪያብሎቻችሁን ሪግሬሽን እንደተለመደው መስራት ነው። አሁን እዚህ ጋር እንደምታዩት ሶሻል ሚዲያ ማርኬቲንግ ባየርስ ባይንግ ቢሄቪየር ላይ ያለውን ኢፌክት ላጥና ብዬ ነው የተነሳሁት። ብራንድ ሎያሊቲን እንደ ሚዲዬቲንግ ቫሪያብል ተጠቅሜዋለሁ። ስለዚህ ኢንዲፔንደንት ቫሪያብል ሶሻል ሚዲያ ማርኬቲንግ ነው። ሞዴሬቲንግ ቫሪያብል ብራንድ ሎያሊቲ ነው። ዲፔንደንት ቫሪያብል ከስተመርስ ወይ ባየርስ ባይንግ ቢሄቪየር ነው። ስለዚህ ሶስት ቫሪያብሎች አሉ። እናንተ ብዙ ኢንዲፔንደንት ቫሪያብሎች ሊኖሯችሁ ይችላሉ። አሴ ሳምፕል ነው ይሄን ማሳያችሁ። ጥያቄ ላይ ከርተ ስኬል ስለሆነ እዚህ ጋር እንደምታዩት ትራንስፎርም አድርጊያቸዋለሁ፣ ኮምፒውት አድርጊያቸዋለሁ። ከዚህ በፊት የሰራኋቸው 3-4 ቪዲዮዎች ላይ እንዴት ኮምፒውት እንደምታደርጉት አሳይቻችኋለሁ። አሁን ሰዓት ለመቆጠብ እኔ ቀድሜ ኮምፒውት አድርጌዋለሁ ሳምፕል ስፔስ ላይ። ስለዚህ ምን አደርጋለሁ? የመጀመሪያው በዚህ ሞዴሬቲንግ ሮልን በምታዩበት ሰዓት ሁለት ሪግሬሽኖች ነው የምትሰሩት። የመጀመሪያው ሪግሬሽን ሜይን ኢፌክት ነው። ሜይን ኢፌክት ማለት ኢንዲፔንደንት ቫሪያብላችሁ ዲፔንደንት ቫሪያብላችሁ ላይ ያለውን ኢፌክት የምታዩበት ነው። አስፈላጊ ከሆነ ሞዴሬቲንግ ቫሪያብሉንም ኮንሲደር ልታደርጉ ትችላላችሁ እዛ ውስጥ። ስለዚህ ሞዴሬቲንግ ቫሪያብል እና ኢንዲፔንደንት ቫሪያብሉ ዲፔንደንት ቫሪያብላችሁ ላይ ያላቸውን ኢፌክት የምታዩበት ሜይን የሚባል አለ። ሜይን ኢፌክት ብላችሁ ታይትል ትሰጡታላችሁ። የራሱ ሪግሬሽን አሳምፕሽን ትሰሩለታላችሁ። ለራሱ አኖቫ ለራሱ ሪግሬሽን ኮኤፊሽንት ይኖረዋል። ስለዚህ አናላይዝ ላይ ይገባለው። ሪግሬሽን ሊኒየር ሪግሬሽንን ከመረጥኩኝ በኋላ እነዚህ ትራንስፎርም አድርጌ ያመጣኋቸውን ባይንግ ቢሄቪየር ኢንዲፔንደንት ቫሪያብል ላይ ታስገባላችሁ። እዚህ ጋር ሶሻል ሚዲያ ማርኬቲንግ ዲፔንደንት ቫሪያብል ላይ ታስገባላችሁ። ከፈለጋችሁ ሞዴሬቲንግ ቫሪያብላችሁን ታስገቡታላችሁ ማለት ነው። ከዛ በኋላ ይህን የምታዩትን ሜይን ኢፌክቱን ይሰጣችኋል። አጀስት ዳር ስኩዌሩ 0.34 ነው። እዚህ ጋር አጀስት ዳር ስኩዌሩ 0.343 ነው። ሞዴሬቲንግ ቫሪያብሉም ሚዲዬቲንግ ቫሪያብሉም ኢፌክት እንዳላቸው ያሳየኛል። ይሄ ዋት ዩ ኮል ኢት ሜይን ኢፌክት እንለዋለን። ያዙልኝ። እነዚህም በሙሉ አናላይሲስ ትሰሩላቸዋላችሁ። ከዛ ቀጥሎ የሚመጣውን ስቴፕ ነው ልትከታተሉኝ የሚገባችሁ። እንግዲህ አሁን ወደ ሞዴሬቲንጉን ካልኩሌት ወደ ማድረግ በመሄድ ነው። ሞዴሬቲንጉን ካልኩሌት ወደ ማድረግ በምንሄድበት ሰዓት ቀድመን ዜድ ስኮር ለሚዲዬቲንግ ቫሪያብሉም ለኢንዲፔንደንት ቫሪያብሉም ዜድ ስኮር ካልኩሌት ማድረግ አለብን። ይሄ ምን ያደርግልናል? መልቲኮሊኒያሪቲን ይቀንስልናል። ኢንተራክሽን በምንሰራበት ጊዜ ምን ታደርጋላችሁ? አናላይዝ ስላላችሁ ዲስክሪሚኔቲቭ፣ ከዛ ቀጥላችሁ ዲስክሪሚኔቲቭ ላይ ክሊክ ታደርጋላችሁ። ከዛ ቀጥሎ ኢንዲፔንደንት ቫሪያብል ይሄው እንደዚሁም ደግሞ ሞዴሬቲንግ ቫሪያብል ብራንድ ሎያሊቲን ካስገባ በኋላ ሴቭ ስታንዳርዳይዝድ ቫሊዩስ አስ ኤ ቫሪያብል እለዋለሁ። ይሄ ዜድ ስኮር ይሰጣችኋል ለሚዲዬቲንግ ቫሪያብላችሁና ለሞዴሬቲንግ ቫሪያብላችሁ። ይህን ካደረጋችሁ በኋላ ቫሪያብል ቪው ላይ ገብታችሁ ብታዩ፣ አሁን ቫሪያብል ቪው ላይ እዚህ ጋር ገብታችሁ ብታዩ እንደምታዩት ይሄው ዜድ ስኮር ሰጥቷችኋል ማለት ነው። ዜድ ስኮር ሰጥቷችኋል። እንደምታዩ ዜድ ስኮር ሶሻል ሚዲያ ማርኬቲንግ ዜድ ስኮር ለብራንድ ሎያሊቲ ሰጥቷቸዋል። አሁን በሁለቱ መካከል ኢንተራክሽን እንፈጥራለን። በሶሻል ሚዲያ ማርኬቲንግ እና በብራንድ ሎያሊቲ መካከል
ኢንተራክሽን እንፈጥራለን። ትራንስፎርም የሚለው ላይ ትሄዳላችሁ። ኮምፒውት የሚለው ላይ ትሄዳላችሁ። እዚህ ጋር ኢንተራክሽን በማንና በማን መካከል ሶሻል ሚዲያ ማርኬቲንግ እና ብራንድ ሎያሊቲ መካከል ኢንተራክሽን አንድ ቫሪያብል እንፈጥራለን። እዚህ ጋር ትመጡና ከዜድ ስኮር ነው ካልኩሌት የምታደርጉት። ዜድ ስኮር ላይ ከሰራችሁበት ይሄው ዜድ ስኮር ሶሻል ሚዲያ ማርኬቲንግ ዋን ታስገባላችሁ። ዘን ታይምስ ማባዛት ማለት ነው። ይችን ክሊክ ታደርጋላችሁ። ከዛ በዜድ ስኮር ብራንድ ሎያሊቲ ታባዛላችሁ። ይህን ካደረጋችሁ በኋላም ታደርጋላችሁ ኦኬ ትሉታላችሁ። ኦኬ ስትሉት አዲስ ቫሪያብል ኢንተራክሽን ይሄው ኢንተራክሽን አዲስ ቫሪያብል ፈጠረላችሁ። ማናማን ሶሻል ሚዲያ ማርኬቲንግ እና ብራንድ ሎያሊቲ ኢንተራክሽን የፈጠሩበት። አሁን ምን ታደርጋላችሁ? አናላይዝ ላይ ትገባላችሁ። ዘን ሪግሬሽን ትላላችሁ። ሊኒየር ሪግሬሽንን ከመረጣችሁ በኋላ ዲፔንደንት ቫሪያብላችሁ ባለበት ነው የሚቀጥለው። ያው ብራንድ ሎያሊቲ ነው። ኢንዲፔንደንት ቫሪያብሎቻችሁ ላይ የምታስገቡት የዜድ ስኮር የሶሻል ሚዲያ ማርኬቲንግ፣ ዜድ ስኮር የብራንድ ሎያሊቲ፣ ዘን ኢንተራክት ያደረጉበትን ታስገባላችሁ ማለት ነው። ኢንተራክሽን የፈጠራችሁበትን። ከዛ በኋላ ምን ትላላችሁ? ኦኬ ትላላችሁ። እንግዲህ ኦኬ ስትሉት እዚህ ጋር 0.365 መጥቶላችኋል። ሞዴሬቲንግ ሮል አለው የለውም የሚለውን አንደኛ በሲግኒፊካንሱ እዚህ ጋር ማየት ትችላላችሁ። እንደምታዩት ኢንተራክሽን ሲኖራቸውም ሲግኒፊካንት ነው። ሁለተኛ አጀስትድ አር ስኩዌር ቫሊያቸውን የቅድም የነበረውን በኢንተራክሽን እና ያለ ኢንተራክሽን የነበረውን አጀስትድ አር ስኮራቸውን ምን ታደርጋላችሁ? ማወዳደር ትችላላችሁ። እዚህ ጋር ያለው አጀስትድ አር ስኮር እንደምታዩት 0.365 ነው። ቀድሞ የነበረው አጀስትድ አር ስኩዌር እንደምታዩት 0.341 ነው። ስለዚህ አጀስትድ አር ስኩዌሩን በምናይበት ጊዜ ኢንተራክሽን መፍጠሯቸው ኢንተራክሽኑ ሳይኖር በፊት ከነበረው አጀስትድ አር ስኩዌር የተሻለ ቫልዩ አለው። ያ ማለት ብራንድ ሎያሊቲ ሶሻል ሚዲያ ማርኬቲንግን እና እንደዚሁም ደግሞ የዲፔንደንት ቫሪያብላችሁን ባየርስ ባይንግ ቢሄቪየር ምን አድርጎታል ማለት ነው? ሞዴሬት አድርጎታል ማለት ነው። ፖዚቲቭሊ ነው ወይስ ኔጌቲቭሊ ሞዴሬት ያደረገው የሚለውን የምታዩት ደግሞ እዚህ ጋር መታችሁ ነው። እዚህ ጋር መታችሁ ስታዩት እንደምታዩት ሶሪ አንዴ ይሄው እዚህ ጋር ፖዚቲቭ ነው ሳይኑ፣ ፖዚቲቭ ነው ሳይኑ። ይሄው ኢንተራክሽን የፈጠሩበት ሳይኑ ፖዚቲቭ ነው። ስለዚህ ብራንድ ሎያሊቲ ከስተመር ባይንግ ቢሄቪየር እና ኢንዲፔንደንት ቫሪያብላችሁ ሶሻል ሚዲያ ማርኬቲንግን ምን ያደርገዋል ማለት ነው? ፖዚቲቭሊ ሞዴሬት ያደርገዋል፣ ይጨምረዋል ማለት ነው። በዚህ መልኩ ሞዴሬቲንግ ኢፌክታችሁን በቀላሉ መስራት ትችላላችሁ። ኮሚኒኬት አድርጉኝ። ኢሜይሌም ስልኬን ማስቀምጥላችኋለሁኝ። መልካም ቆይታ እንደሆነላችሁ እመኛለሁ። ቻናሉን ሰብስክራይብ አድርጉት፣ ለጓደኞቻችሁ ሼር አድርጉት። ሰብስክራይቡ በጣም እየቀነሰ ነው። ቴንክ ዩ